የማሆነ ይዞ እሱ ምን ይፈልጋል መሰለኝ እንዲያሰጭ ጂጂ እንዴ እኔ ጋር መጀመሪያ የመጣው ሲመጣ እኔ ልኳ አይደፍሩኝም። ጅቦዬ እኔ ልኳ አይደፍሩኝም። እኔ እንደዚህ አይደፍሩኝም። እኔ ባለመደፈሩ በጣም አዝናለሁ። ቢደፍሩኝ ይሻለኝ ነበር። ይፈሩኛል። አይደፍሩኝም። አይጠይቁኝም። እቺ ነው የሚሉት። አይጠይቁኝም። የብራብሽ ነው። ለምን ነው የሚበራብኝ? ለምን እንዴ ማማ እንደነሱ እንዴ ሰው አይደለሁ እንዴ እንዴ እና ወንዶችን የሚያዩ የለም ሴቶቹ ነው ማለት ነው። ወላሂ ያሳያቸዋል። ህይወት ይቀየር እንጂ መዝራት አርጌ ነው ማሳያቸው። በጣም ሪስፔክት አላቸው ታውቃለህ። በጣም ሪስፔክት ሴቶች እና እንደዚህ አይነት ሰዎች እኔ ጋር ሪስፔክት አላቸው። ኧረ ሴቶችም ቢሆን እኔ አረጋግጥላቸዋለሁ። እናቴ ወይ ምን ሸንቼ እየወዘወዝኩት አይደለም ሄዲው መሪያ ላይ አስፋልት ላይ ስሸናት ተዋጡ እግዚኦ ቆማትሽና እየተባልኩኝ እኮ ምን ደግሞ ማየትም አም ሶሪ ከዚህ በኋላ ካንቺ ጋር መኖር አልችልም፣ በቃኝ አልፈልግም ብሎ ባልሽ ጥሎሽ ከሄደ በኋላ ካንቺ የተሻለች ጨዋ ሴት አይቶ እግዚአብሔርን የምትፈራ ሴት አይቶ ካገባ በኋላ ለምን ጥለኝ ሄድክ? ባሌን ተቀማሁ፣ የባሌባ ባሌን መልሽ ብትይ ማንም ይሰማሽ የለም። ማንም ይሰማሽ የለም። አልሰማሽም። የሚሰማሽ የለም። እንደኔ አስተሳሰብ ያላት በራስ መተማመን ያላት ሴት አትሰማሽም። መጀመሪያ ባልሽን አክብረሽ መያዝ። ኦኬ ታሪክክ ኦልሬዲ ተጽፏል፣ ነግሬያለሁ። ምርጥዬ የጌታ ሴት የተከበረች በሰው ሁሉ ፊት ሞገስ ያገኘች ሰው ሁሉ የሚወዳትን ሚስቱን ጥሎ ጋለሞታ ሴትን ያሳድዳል። ፍቅርን በገንዘብ ነፃ ፍቅር በእግዚአብሔር ፊት ያገባት ሚስቱን የልጆቹን እናት ጥሎ ፍቅርን ፍለጋ ደስታን ፍለጋ ይንከራተታል። መቼም ደግሞ አታገኙ። እንዲሁ የተንከራተትክ ታልፈዋል። ፍቅርን በገንዘብ ገዛለው ያልክ ቀን የዛን ቀን ወድቃል። የዛን ጊዜ ነው የወደቅከው። ስለዚህ ፍቅርን አገኘዋለሁ ብለክ ያንን ቼስ የምታረገውን ፍቅር መቼም ሳታገኘው በገዛ ገንዘብክ ዘላለም ዓለምን ትዋረድበታል። ጊፍት ሰጥቶ የተዋረደ ትልቁ ጊፍተር አንተ ነህ። እሱ መጨበጥና መያዝ ያቃታት በክት ቆሻሻ ሴት ናት። ቆሻሻ የራሷን ችግር ነው እዚህ ላይ የምታወጣው። በነገራችን ላይ ውስጧ የተቃጠለውን ነገር ነው የምታወጣው። እንቁርቴ ደግሞ አንድ እውነት የላት። ምክንያቱም እሷ ያለችው ነገር በሙሉ ውሸት ነው። አብዳለች። ሺዝ ኖት ኦኬ። በቃ ሺዝ ኖት ኦኬ። ጤነኛ አይደለችም። እኔ የሰው ነገር እንደዚህ ርርርር አያረገኝም። እኔ ሊያሳረረኝ የሚችለው የኔ የቤተሰቤ ነገር ነው። ወይንም ደግሞ የተጎዳች ሴት ካለች ሲሪየስ በሆነ መንገድ ነው ሰውን የምወቅሰው ጤናማ ከሆንኩኝ። ጤንነት ግን ከሌለኝና ውስጥ ችግር የራሴ ችግር ካለብኝ በእሱ አስመስዬ ሁሉንም ወንዶችን ነው የምሳደው። አሁን እንቁርቴ ያነጋገሯ እኔ ሳስበው እኔንም ስትናገር ግብግብ እያለች ነው የምትናገረው። ሊያንም ስትናገር ግብግብ እያለች ነው የምትናገረው። ቤታየንም ስትናገር ግብግብ እያለች ነው። ሚስት እያለው ልጆች እያሉት እንዴት ነው ጋይስ ችግር የለውም የምትሉት? አይበቃም? ገና አይበቃም? የሰው ባል ጉሮሮ እያነቃችሁ እየወሰዳችሁ ከዛ በኋላ ቅናት ነው ምን እያላችሁ መደባበቅ። ምክንያቱ ሻርሙጦች ይወጣል። ከዚህ በኋላ እንዳለ ተሳቃችሁ የተቀመጣችሁ ራሱ ዞዬንም ስትናገር ግብግብ እያለች ነው የምትናገረው። ሁሉም ላይ ከተንገበገበች አንድ ቀን እዚሁ ተደፍታ ነው የምናገኛት። ለምንድነው እንዲህ የምትንገበገበው? ለምንድነው ከውስጧ እርር የምትለው? ውቃችሁ እንዲህ የምታደርጉ ከእንደዚህ አይነት ሰው በጣም ክፎች ናቸው። ቴክ ፍሮም ሂዝ ፖኬት ይላሉ። ሚስት እያለው የቤዝመንት ራት አይጥ ቤዝመንት ውስጥ አይጥ ነበር። ፌቨን ግን ባለትዳር ነች አላለኝ። በጣም ከባድ ነው። ጌታ በጣም ለልጆች እናት የምትቀየፈን ለምን ሄለን ራፍቶ ነው አድርጎ ከእሷ ጋር ቢሆን it was fine። ገባሽ? ሰው ይለያያል። አትሊስት ወልደዋል ምናምን ቢሆን ግን ገና ትዳሩ ፋይናላይዝድ አልተደረገም። ዲቮርሱ ግን የሰውን ባሊዛ ሜላት ሽርብትን ትላለች።
ጉዷ መጨረሻሽን ያሳምርላት። ለነገሩ ለተወሰነ ጊዜ ነው። ሲበርድለት ይበርድላታል። ያው ይሄ ሰው የለመደ ነው እንግዲህ። ጌመሮች ላይም ትንገበገባለች፣ አዝማሪዎቹ ላይም ትንገበገባለች፣ ነጋዴው ላይ ትንገበገባለች፣ መንግስት ላይ ትንገበገባለች፣ ተቃዋሚ ላይ ትንገበገባለች። እራሷ ላይ ግን ስትገበገብ አናያትም። ስለ ራሷ ወደ ራሷ ስትመጣ ጊኒ ባልኩ እያለች ነው የምታወራው፣ ነመራኩ እያለች ነው የምታወራው። ይ አያችሁ፣ ጤንነት አይደለም። የእሷን ብስጭት የምታወጣው በአንቺ በሌላው ነው። ለእሷ ግን ቦታ እንደዚህ አይነት ቦታ ደግሞ መስጠት የለባችሁ። ሞር እንድታወራ ማድረግ የለባችሁ። ውሸታም እንደሆነች ማንም ያውቃል። ባለጌ ሴት እንደሆነች ማንም ያውቃል። በውሸት እንደምትመሰክር ማንም ያውቃል። እየተለማመደች እንደሆነ ማንም ያውቃል። ኢቭን ከራሷ አልፋ ተርፋ ዛሬ ከራሷ አልፋ ተርፋ ቴዲ ሐዋሳን እየቀየረችው ነው የመጣችው። ወረኛ እያደረገችው ውሸታም እንድታደረገው እየመጣች ነው። እየተጠቀሙበት ነው። እሱ ነው ድሮ ዝም ብሎ አንድ ሰው ለመጣር ሲባል የሚደረገ የድሮ ኢንፎርሜሽን እያመጣ እሱም እያወራ ነው። ድሮ በቃ የተሰለቸ ኢንፎርሜሽን፣ ምክንያቱም ልጁ አዲስ ስለሆነ ማለት ነው። ኤኒዌይ እዚህ ጋር ላይ የፈለግኩት ግን ምንድነው አንድ ሴት ልጅ ወይንም እነዛ ኤክስ ሆኑ ምንም ሆኑ ራሳቸው ወጥተው የማይገልጹ ከሆነ ችግር አለባቸው። እኔ አሁን ለምሳሌ ራሱ ይዞዬ ባለቤት ስቶፕ ማለት አለባት። ጸሎት ብቻውን ምንም አያደርግም። አሁን ትጸልይለታለች ወደ ቤቱ እንዲመለስ ምናምን ነው። ወጥታ ስለኔ አታውሩ ማለት አለባት። እሱን ዲፌንድ ባታረግም የዚህን ያህል ግን መሄድ የለበትም። አንደኛ ለክብራቸው፣ ሁለተኛ ለልጆቻቸው። እነሱ ትልልቅ ሰዎች ናቸው። እነሱ አሁን የነ ሳምሬ የዚህ አባህና ኩዮች ትናንሽ ልጆች ቢሆኑ ኦኬ፣ ግን ትልልቅ ሰዎች ናቸው። በእድሜ ከ50 በላይ ናቸው። ከዛ ላይ ክርስቲያኖች ናቸው። የሚመክራቸው እንኳን ክርስቲያን ለነገሩ ይህም ሃይማኖት ጋር ያሉት ሰዎችም ችግር አለባቸው። አትሊስት አንድ ሰው ወጥቶ አንተም ተረጋጋ፣ አንቺም ተረጋጊ፣ ያ ልጆቻችሁን አስቡ፣ ያሳልፋችሁትን ነገር አስቡ የሚል ሰው ጠፍቷል። በነገራችን ላይ ሰው ጠፍቷል። የሚሰማም ሰው የለም። ለምንድን ነው ሚስትየው ራሱ ይሁን ትንሽ ጽሁፍ ብትጽፊ፣ በጣም ትንሽዬ ጽሁፍ ለምን ትንሽ ጽሁፍ የማትጽፊው? ገብቶሻል? እንደ ሌሎቹ ባይሆንም አላለ አነስ ያለች ጽሁፍ ለዚች ለራሷ ለዚች ለእንቁርቴ የልጆችሽ አባትና በእግዚአብሔር ፊት በቃል ኪዳን ያገባሹ የ80 ባልሽ ልጅሽ በአደጋ የሞተበት የቲክቶክ ፕላትፎርም ላይ መጥቶ እዳ ውስጥ ተዘፍቆ ያገኘውን ከ1.5 ሚሊዮን ዶላር በላይ አይንሽ እያየም መቀመጫ ያላቸው የቲክቶከር ጌመሮች ላይ ሲበትን እያየሽ አንቺ ግን ደና ጆሮ ጌጥ እንኳን ባይኖርሽ ምን ይሰማሻል? ልቀጥል? እሺ ምን ይሰማሻል? የ80 ባልሽ ከልጅሽ ሀዘን ሳታጋግሚ በ60 አመቱ ቅምጥ ፍለጋ ቤቱን ጥሎ ከዱባይ ከቻይና አዲስ አበባ እየተመላለሰ ካገኛት ጋር ሲጋደም የገዛ ብርሽን እየዞረ ከጋለሞታዎች ጋር ሲረጭ ምን ነው ሲባል ደግሞ ወንጌልን እየሰበኩላቸው ነው ብሎ ሲመልስ ብትሰሚ ምን ይሰማሻል? ኦኬ ምን ይሰማሻል? የ80 ባልሽ በስተርጅና የኢንተርኔት ሴቶችን እያሳደደና ያሉበት ሀገር እየሄደ የልጆችሽን ቅርስ የጋራ ንብረታቸውን በእዳ አስይዞ ባገኘው ብር አይንሽ እያየ ለማታውቂያቸው ሴቶች መኪናና የቤት ቢሸምት ምን ይሰማሻል? ምን ይሰማሻል? አንቺን ጥሩ እራት መጋበዝ፣ ልጆችሽን ጥሩ ትምህርት ቤት ማስተማር፣ ጥሩ መልበስ እየናፈቀሽና
ቤዝመንትሽ ውስጥ የሰው ፀጉር ቤት እየሰራሽ ኑሮ እየገፋሽ ለአመታት ከልጆቹና ከትዳር ሰስቶ ለኮረዶቹ ሊያውም ህዝብ እያየ በአንድ ቀን ብቻ $40,000 በላይ ጊፍት እያዘነበ ጥሩ ሰው ለመባልና ሴቶችን ለማጥመድ ሲጨፈጭፍ ብትመለከቺ ምን ይሰማሻል? ምን ይሰማሻል? ይህ ሁሉ አርጎሽ ሲያበቃ አንቺ ግን መንፈሳዊ ሴት ነሽና ምንም እንኳን ያለሽው አሜሪካ ቢሆንም ግድ የለም አንድ ቀን እግዜር ልቡን ይመልሰዋል ብለሽ ነውሩን ሸሽገሽ ብልግናውን በአደባባይ ሳታወጪ እንደ ቀን ሰራተኛ ዝቅ ብለሽ እየሰራሽ የሚሊዮነር ተብዬ ሚስት ግን ድሃ እናት ሆነሽ አርፈሽ በተቀመጥሽ ዶላር በሚያፈስባቸው ጋለሞታ ሴቶች በአደባባይ ሲያሰድብሽ ህጋዊ ፍቺ በሌለበት ሁኔታ ከፈተኋት 2 ዓመት ሆኖኛል እያለ ከሴቶች ጋር ሲያስካካ ብትሰሚ ጭራሽ እንደኔ ያለች እና ጉዳቷን ተመልክታ ስትናገረው አንቺ ላይ እየመጣ ሲደነፋ እሱም ባል ሆኖ እሱም ወንድ ሆኖ ባንቺ ሁሉ ቻይ ትከሻ ላይ ብቻ የቆመውን ትዳር ለተረኛ የኦንላይን ሴት ብሎ ሲበትንብሽ ህጋዊ ፍቺ ሳይጠይቅና ኮረዳዎቹን ጨርሶ ከሌላ ሴት ጋር የፍቅር ግንኙነት ጀምሮ ይዟት ከሀገር ሲዞር ምን ይሰማሻል? ጋይስ ረጅም ነው በጣም እሺ፣ እንዳሰለችው አንብብ እየሰማሽ። ይሄም አልበቃ ብሎ ቀን በቀን በንግግሩ ቢገልሽ እንደማትረቢና ሰው እንደማይወድሽ ቀን በቀን ቢነግርሽ የማይመጥንሽም ብር አፉን ሞልቶ እንደሚሰጥሽ ለሰው ቢያወራ ምን ይሰማሻል? አንቺ ግን ይህ ሁሉ ግን ፈጽሞብሽ ቀለበትሽን እንኳን ከእጅሽ አላወጣሽም። ቀን ከሌት ጌታ ልቡን እንዲመልሰው ተንበርክከሽ ትጸልያለሽ። ነገር ግን አንድ ቀን ክፉ ቃል በአደባባይ ሳትናገሪ ትዳሬንና ልጆቼን ብለሽ ተሸማቀሽ በተቀመጥሽበት ከሰው በታች አድርጎና በአደባባይ አመንዝሮብሽ ስላረካ የሰው አፍ በገንዘቡ ተከራይቶ ገና ለገና ወጥሽ እንዳትናገሪ ኢንተርኔት ላይ ቢያዋርድሽና ቢያስፈራራሽ ምን ይሰማሻል? ይሄ ሚሊዮነር ተብዬ ደሃዋ ሚስት የባርች የእውነት ነው። ሜንሽን አደረገ ስሟን እዚህ ጋር ኦኬ ኖ ባርች። ይሄ ነው እንቅልፍ የማያስተኛኝ። ይሄ አንቺ እህቴ ላይ ቢፈጸም ምን ይሰማሻል? ይሄ አንተ ወንድሜ እህት ላይ ቢፈጸም ይሄ ያንተ የወንድሜ እህትህ ላይ ቢፈጸም ምን ይሰማሃል? ይሄ ምስኪኗና የቅኖ ከንፈራቸው በረከሱባቸው ጋለሞታዎች ሚዛን ተለክታ በባሏ አይን የቀለለችው ግን በእግዚአብሔር አይን ከብራ የምትታየው ስሟን ልጥራ ላይ በልጆቹ አባት የተፈጸመ ግፍ ነው። ይህንን ሀቅ ፈጥሬ እንዳላወራው እግዚአብሔርና ባርች ራሱ ሰውየው ያውቃል። ዛሬ ባርች ለእግዚአብሔር ሁሉ ነገር ስለሰጠችና በቀል የእግዚአብሔር ነው ብላ ስለምታምን በአደባባይ የ80 ባሏን ኢንተርኔት ላይ ማዋረድ አትፈልግም ይሆናል። እግዚአብሔር እውነቷን እንድትመሰክሪ ልቧን ያስነሳ ቅን ግን የአንደበቷ የምትሰሙት እውነት ነው። ዛሬ ሳይበቃም ወይ ይላል። አለቀልኝ። ቴንክ ዩ በቃ ይሄ ነው እውነቱ ይሄ ነው። ዛሬ በሜላት እየተሰደበች ነበረች ሴት። በጣም ዘግናኝ አሽሙሮች፣ ልብ የሚሰብር አሽሙሮች ስትሰደብ ነበር። አስበሽዋል? እንዲህ እየተረገጥሽ፣ እንዲህ እየተሰደብሽ፣ ዲስሪስፔክት እየተደረግሽ አይንሽን ማየት እየተጸየፈ አንቺ እግዚአብሔር ፊት ተደፍተሽ በሆድሽ ተደፍተሽ ጌታ ኢየሱስ ወይ የባሌን ልብ መልስ፣ ቀለበቴን አላወልቅም፣ ከቃል ኪዳን ሲወጣ ሲፈታኝ ሊጋሊ ሲፈታኝ ቀለበቴን አወጣለሁ ብላ እስካሁኗ ደቂቃ ድረስ ቀለበቷን አድርጋ ነው ያለችው ሴት። ልጆቹስ ምን ይሰማቸዋል?
ከዛን ትመጣና በውበቴ አስቀያሚ ሴቶች ቀኑብኝ ትላለች። ቅምጧ ውበቷ ሊያደርግላት የቻለው ገንዘብ ያለው ሽማግሌ ግለሰብን መጥበስ ነው። ሜላት ሱቆች አላት። ሂውማን ሄር ታስገባለች ከቻይና ባርች ቤዝመንቷ ውስጥ ፀጉር ነው የምትሰራው። 6 ሰዓት 7 ሰዓት ቆማ የሰው ፀጉር ሰርታ የምትተዳደር ሴት ናት። ለሜላት ግን ቢዝነስ ተከፈተለት፣ ምንም የላት። ሞስት ፕሮባብሊ ይሄንን አላረጋገጥኩም፣ ግን ቁጭ ብዬ ሳስበው ይህ ግለሰብ ከ1.5 ምናምን ብዙ ብር ተደፍቷል ቲክቶክ ላይ። አሁን የንብረት ክፍፍሉ ላይ የብድርም ክፍፍል ይኖራል፣ የእዳ ክፍፍል። ክሬዲት ካርድ ዴብቱንም አንድ ላይ ነው ሼር የሚያደርጉት። ለዚች ግን ደልቷታል፣ ኑሮ ደልቷታል። ከዚህ በፊት አንገቷ ላይ ጨሌዎች ነበር የምታደርገው። አሁን ወርቆች፣ ጣቶቿ ላይም ወርቆች፣ ለውጥ አለ። ትታበያለች። ምንም ነገር በህይወቷ እንደማይመጣ የሚደርስባት እሷ ላይ የሚደርስባት ሰው እንደሌለ ታውራለች ጋለሞቷ። ግን እግዚአብሔር አለ። እግዚአብሔር በዝምቷ ውስጥ ይናገራል። ሁለተኛ ነገር ደግሞ ራሱ ዞዬ እዚህ ጋር ነገሩን ከማምጣት ይልቅ አሜሪካን ሀገር አንተ አቅሙ አለ፣ እኛ አቅሙ የለም። አሁን ለምሳሌ እንደዚህ አይነት ነገር ለመክሰስ ጠበቃ ያስፈልጋል፣ ማስተርጎም ያስፈልጋል ምናምን ነገር። በአሜሪካን ሀገር እንደዚህ ይሄ ምንድነው በእኛ የሆነ እንትን ይባላል ማስፈራራት። አቅሙ አለ። የዚህን ያህል ትላንትናውን ወጥተህ እንደዛ ስታብድ ነበረ እዛ ገስት ላይ ሆነ መናገር አቅቶ ማለት ነው። ከሰሳት ከሰ ህግ ጋር አቅርባት፣ አናግራት። ያንተና የሚስት ጉዳይ ያንተና የሚስት ጉዳይ ነው። በህግ ይዛችሁ በህግ መጨረስ ትችላላችሁ። መለያየትም ካለባችሁ መለያየት አለባችሁ። ግን ይህንን የምትፈልገው አይመስለኝ። እኔ በአንተ አቅም ላይ በሆን አይደለም እንደሱ ያለው እዚህ ሶሻል ሚዲያ ላይ ያለውን በሙሉ አስጠራርጋቸው ነበር። እዚህ መጥቼ ጊፍት ከምሰጥ ራሴ ነፃ አውጣለሁ። ችግሩ የገንዘብ እጥረት ስላለብኝ ነው። ምክንያቱም ለእያንዳንዱ ሰው ግፋ ቢልን ያው ልክሰስ ብናንሰት ማስተርጎሚያ ብቻ ለእያንዳንዱ አንዳንድ ወረቀት በ70 ብር አንድ ወረቀት 70 ብር ነው የሚያስከፍል። እስከ 70 ብር ነው የሚተረጎመው አንዷ። እንግዲህ እነሱ ቀሩ ሙሉ የሚናገሩት አለ። እንዴት ብዬ ነው እንትን የማደርጋ ያንን ነገር። ስለዚህ አንተ ስለምፈለግከው ይሄንን ነገር ካምፓኒ አይደለም አታስተዋውቅበትም። ጥሩ ነገር አይደለም፣ ሰው አይደሰትበትም። እንኳን ለአንተ አይደለም ለሌሎች በአንተ አቅም ላሉ ሰዎች ፍራቻ ነው እየተለቀቀብን ያለው። አሁን ለምሳሌ ብዙ እዚህ ጋር መጥተው ሰውን መርዳት የሚፈልጉ እዚህ ጋር መጥተው ብዙ ነገር ማድረግ የሚፈልጉ መጫወት የሚፈልጉ ሰዎች እኮ አሉ። ግን ያንተን እያየ ዛሬ ሰው ራን እያለ እየሮጠ ነው። ከትላንት ዛሬ ጊፍተሮቻችን በሙሉ እየቀነሱ እነ ሄለንም ጨዋታውን አቁመው እነ ትናንሾቹም እየፈሩ ነው ማለት እነሱ ለመጫወት ይፈልጋሉ፣ ግን ጊፍት እየጠፋ ነው። ጊፍተሮች እየጠፉ ነው። ስለዚህ ለምንድነው ማትከሰው? አንተ ለምንድነው ማትጠይቀው? ህግ ያለበት ሀገር ላይ ነው ያላችሁት የሚለውን ነገር ማስተላለፍ የምፈልገው። በተረፈ ደግሞ የምትመጣው የወደፊት ባለቤትህ በማንኛውም መልኩ የቀድሞዋን ሚስትን እንድትናገር አትፍቀድላት። ያ ማለት ምንድነው? እንቁርቴ አንተን ስትናገር ትክክል ነው ማለት ነው። ገባ? የፈለገ ነገር ቢሆን ተዋልዳችኋል። ምንም አይደለች። ይቺ ሚስትን አግዛ አንተን ትሰድብሃለች። ይቺ ደግሞ አሁን የአስካት የተባለችው ወይ እውነት ይሁን ውሸት አላውቅም፣ እርግጠኛም አይደለም። ምክንያቱም እኔ ችግር አለብኝ። መርፌና ክር ካላየው በስተቀር አላምንም። በተለይ በእንቁርቴ የመጣ ነገር እኔ አላምንም። ምክንያቱም ቀዳዳ ቀርዳዳና በሽተኛ ሴት ስለሆነች። ስለዚህ አንተ ይችኛዋንም አትፍቀድላት። ምንም ቢሆን ሁሌ ክፉ ነገር አለ፣ ግን ያሳለፋችሁትን ጥሩ ነገር አንተ ክርስቲያን ደግሞ ሲጀምር በጣም የምትገርም ክርስቲያን ሚስትህን ቁጭ ተብላ እንደዚህ በአሽሙር ስትለጠለጥ ደስ ይላል እንዴ?
ልጆችን እናት አለ ምንም በቃ ተፈጥሯል ምናምን ነገር። ስለዚህ እቺ ተራ ፈረስ ቅርታ አድርግልኝና የወደፊት ፍቅረኛም ከሆነች ጓደኛም ንጹህ እንድትናገር ግን አትፍቀድላት። ዛሬ ሚስትን ከተናገረች ነገ አንተን ለመናገር በጣም ማንም ሰው አያገባው። በቃ ፍቅርም ካለ ይመቻችሁ፣ መብት ነው። እንኳን እሷን አይደለም 15 መያዝ ትችላለህ፣ መብት ነው። የሚያገባው ሰው የለም። ግን ቲያትሩ ትንሽ ይከብዳል፣ በእናንተ እድሜ ማለት ነው። በእናንተ እድሜ ይከብዳል። የቲያትርም አይነት አለው፣ ግን ያስጠላል። በቃ አንተ ሰላምን አግኝተህ መኖር ስትችል እንደዚህ አይነት ቲያትር ውስጥ መግባትም ጥሩ አይደለም። እቺ ቆረቆ እንዳትመኗት ጋይስ፣ እግዚአብሔር ምስክሬ ነው። እኔ ልንገራችሁ አይደለም፣ አንድ ነገር ልንገራችሁ፣ ብትሞቱ እኔ አሁን አንዳንድ ሰዎችን አያቸዋለሁ፣ የተሳሳተ ኢንፎርሜሽን ትሰጣቸውና ታሳስታቸዋል። ይሄ ኖርማል ነው በሶሻል ሚዲያ። እንዳሁኑ ይሄ እንደዚህ እንደምሰበስ እንደዚህ ጊዜ ሳይሆን ይሄ በፖለቲካው በምናምን ነገር የተሳሳተ ልሰጥ ትችላለህ፣ ያንን ሰው በሌላ ነገር ለማገዝ። የእንቁርቴ ግን በጣም ግራ የገባ ነገር ነው። በጣም ግራ የገባ ነገር ነው። ኢትዮጵያ የሴቷ ባልታዛር ብር ያላቸው ወንዶች ይሄ ሰውዬ እኮ አልኩሽ የተጠመደው ጊፍት ሲሰጥ አይታ ነው። በውስጥ ገባችለት ሲያያት መልካም ናት። እሱ ደግሞ ሹገር ዳዲ ነው። አንደ ይሄንማ ሽንኩርት ለጊዜው ልብላው ምናምን ብሎ ተፍ አለ፣ ገባላት፣ አለቀ። ቻይና ሄዱ፣ እኳሱም ጀርመን ሄዱ። እዛ ደግሞ ምንም እንዳልተፈጠረ በልዕልቲ ነው። እኛ አላሰብነውም ነበር። ከዚህ በኋላ እንጀምረዋለን። ቤቢ ምናምን ያለችው እኮ ከመጀመሪያውም እኮ ፈልጋ እኮ ነው፣ ይታወቅልኝ እኮ ነው። እኔ እንደውም ጉቺ ስትገባ ማለት ነው ጉቺን ለማሳቀቅ ጊፍተር ስለሆነ እነሱ ደግሞ ያው እየሄዱ በያለበት እነ ጉቺ ስለሚሄዱ ጉቺን ለማሳቀቅ ነው ቤቢ ብላ ምናምን ያለችው ሆን ብላ ነው። ባይዘወይ ከዚህ በኋላ አትንጦልጦ አይነት ነገር ይመስላል ለጉቺ ማለት ነው። አትንጦልጦ የኔ ቤብ ነው ቤብ። በስመ አብ ተሳስቼ ቤብ 2 ጊዜ ሞዴሬት ተሰጥቻለሁ ቤብ ወይ በስመ አብ ወደ ተሳሳትኩ ብላ ደግሞ ቤብ መልሳ እንዴ ናውርዩ ወይ አንቺ ስርዓት ግበሪ። ከሲኒየር ሲቲዝን ጋር ከሆንሽ ቤብ ትይዋለሽ ወይስ አባቴ? አሁን ጉቺ እንትኖች እነ ጂኒ አባቴ ነው የምትላቸው። አይ ቲንክ ኢትስ ፌር። አባቴ ማናት? አሁን ለምሳሌ ተለቅ ያለ ከ50 ዓመት በላይ ከሆነ አባቴ ብለሽ ብትጠራ ይሻል። አዎ ከ50 ዓመት በላይ ከሆነ አባቴ አባቴ እና ግን ቤብ ትልቅ ሰውዬ ጋሽ ቤብ ሜቢ ጋሽ ቤብ አባባ ቤብ ጋሽ ቤብ አባቴ ቤብ እንደዛ ዳድ ቤብ ኤግዛክትሊ ፓፓ ቤብ ለመታወቅ ብላ ይችለች። በቃ የሆነ ቦታ መድረስ ትፈልጋለች። ግን የምትንጠለጠልባቸው መሰላሎች የሚጥሉ ናቸው። ራሷ ናት የምትወድቅበት። ዛሬ ተዋሻለ፣ ነገ ተዋሻለ፣ ተነገ ዓመት ሆኗታል ውሸት ከጀመረች። ረጅምም አትሄድም። አንደኛ ነገር እዛው እየወፈረች ነው። ይህ ሁላ እየተነፋፋ ነው። እንደዚህ በቃ ብላ መፈንዳቷ ነው። በቃ አለቀ። ኃጢአት ያፈነዳል፣ ውሸት ያፈነዳል። እና የምታነሳቸው ነገሮች እኮ ትክክል አይደሉም። አልተፋታም፣ ላይፋታ ይችላል። አይፋቱም ብዙ ጊዜ አሜሪካን ሀገር። ምክንያቱም ንብረት ላለመከፋፈል፣ ይህ ምናምን ላለመከፋፈል፣ ላጠጣ አብረው አንድ ቤት ይኖራሉ። ምክንያቱም የሚሰሩት ቤት ሰፋፊ ቤት ነው። ኖርማል ነው። በአሜሪካና በአውሮፓ በእኛ በኢትዮጵያኖች ነው እንጂ ያልተለመደው ሳትፋታ አፕስቴር እና ዳውንስቴር ሆነ ሴት ይዘህ መተህ ትኖራለህ። ችግር የለውም። ኖርማል ነኛ በምንኖርበት አለ። ሌላ ቤት ሄዶ ከሚከራይ እኔም ሞርጌጅ ካልተከፈለ ወይ ብቻዬን ከመሆን ለምን እሱ አይኖርበት? ለምን ሚስት አይዝም? ኢትስ ኖርማል፣ በጣም ኖርማል ነው እኛ ጋር። ኖርማል የማይሆነው ኢትዮጵያኖች ጋር ሲሆን፣ ስለዚህ እኮ እነዚህ ባልና ሚስቶች እኮ ተስማምተው ሊሆን እኮ ይችላል። ባለጌ ናት በእናትሽ ቆሻሻ ልክስክስ በአደባባይ ምስኪን ሴትን ዝምታን የመረጠችን ሴትን ይህን ያህል ማዋረድ። እሷስ ያው የለመደች ናት። ገባሽ ልልትዬ? የለመደች ናት። ግን እሷን ሰፖርት የሚያደርጉና ለእሷ የሚከራከሩ ምድረብሽ ናቸው የገረሙኝ እኔ ማለት ነው። እግዚአብሔርን እሷን የሚያበረታቱ እንዴት ሰው እንደዚህ አይነት ሴት ያበረታታል? ምድረ ልክስክስ ቆሻሾች።
አሁንም ባለጌነት እግዚአብሔር ፌር አይደለም። ገብቶሻል? እኔ ማዝ ነው ይኸውልሽ፣ ስታዝኚ ሴት ስትሆኚ ስታዝኚ ህይወት መቀጠል አለበት። ለልጆችሽ ምግብ መስራት አለብሽ። ዲፕረስድ ከሆንሽ ሀፍቱ ላይክ ነው ቀና ማለት አለብሽ። እንባሽን መደበቅ አለብሽ፣ ልጆችሽ እንዳይጨነቁብሽ ምናምን እና እቺ ሴት ልቤን ይሰበራል። እሷ ታሳዝነኛለች። አንደኛ የለመደ ነው ይሄ። ሁለተኛ ደግሞ ምልሽ ልጅ አላት፣ ልጆች አሉት ይሄ ሰው። አንደኛ ማለት አልጨረሱም ማለት ፊቻቸውን ንብረቱን ክፍፍል አልተካሄደም። እንዴት አይነት ባለጌ ናት! እግዚአብሔር በጣም ባለጌ ናት። ከምር ደግሞ የለመደች መሆኗ ያንንም እየነጠቀች የሰው ባል ነው የምትነጥቀው። ምን አይነት በሽታ ነው ግን! እግዚአብሔር ቁንጅናዋ ነው ለዚህ የዳረጋት። አንዛይቲና ዲፕሬሽን ሰጥቷል። ቁንጅና እኮ ማለሽ መግቢያ ነው እንጂ መደምደሚያ አይደለም። የአንድ ሰው መጨረሻ አይደለም። እቺ የሚስቱ አትበልጥም እንዴ? ሚስቱ ቆንጆ አይደለች እንዴ? ልጆቹ እናት የባሪያ ቆንጆ እዛ ላይ ጨዋል። በጣም ቁንጅና ምንም ትርጉም የለውም። እኔ ቁንጅና እያሉ ሰውን ራሱ እንዴት ይሸውዳል? በእናታችሁ በእንደዚህ አይነት የአጋንንት ስራ ባለጌ ናት። ለእሷ ለልጆቹ እናት ያልሆነ እንዴት ለእሷ ይሆናል ብላ ታስባለች። ደግሞ እነቀሰዋለሁ ትላለች። ባለጌ ናት እግዚአብሔር። በነገርሽ ላይ ግን የራሲውንም ሚስት እንደዚህ ወታ ዩቱብ ላይ ተቸገርኩ ምናምን ስትል እንዲሁ ዲፌንድ ስታደርግ ነበር። ወታ ደሴም ቢሄቪየር በነገርሽ ላይ እቺ ራሷ እኔ በጣም ነው ምጠላት። አስመሳይ እባብ ነገር ስለሆነች በጣም ነው ምጠላት። እኔ ምጠላት በአስመሳይነቷ ነው። ከእንደገና ደግሞ እንዲህ አይነት ነገር ደግሞ ደገመችው። ቆሻሻ ናት በጣም። ደግሞ ልቧን ሞልታ የምትከራከረው ምን ላይ እነቀሰዋለሁ ኧረ ምናምንሽ ላይም ተነቀሹ ስትፈልጊ፣ ግን ባለጌ ውርጋጥ ናት ከምር። እንዴ ቤት ምናምን ትሏለች። ረባብ ተሽቀሪ በስማም ብሎ መንፈስ ቅዱስ ችኬት የመጣች ባለጌ ናት በእግዚአብሔር። የሰው ነው በቃ የሰው ነው በጣም የሰው ባል የልጆች ነው። በዛ ላይ እየታወቀ በየሴት እንትን ውስጥ ጭን ስር የሚወተፍ እዛም እዚህም በየቦታው ደግሞ ትራቭል እያደረገ ነው። በየሴቱ ጭን ስር የሚወተፈው ወይ ውታፍ እግዚአብሔርን ባለጌ ስንት ውስጥ እኮ ነው የገባው በኢየሱስ ስም። ብስማ ለሱ የምትከራከሩ ሰዎች ግን ባለጌዎች ናቸው። እግዚአብሔርን ተከፋዮች እኮ ናቸው። ጊፍት ለማግኘት ገንዘብ ለጊፍት ለማግኘት አንበሳም እንዲወርድላቸው ምናምን ነው። እነዚህ ህሊና ቢሶች ብሉ እግዚአብሔር በጣም ህሊና ቢሶች የህሊና ቢሶች እና እሱም ደግሞ በሐሰት እኔን ስጀነጅ ነው እንደነበር ስፈልገው እንደነበር ከኔ ማጅን እኔ ኧረ ወደዛ ደግሞ ምን ይመስላል እኮ አግሊ ሲያስጠላ እግዚአብሔር። ይህን የሚያክል ትልቅ እንደዚህ አሁን ማችም አያደርጉም። ሰው ወጣት ናት አይደል? እግዚአብሔር ማች አያደርጉም፣ ይወልዳታል። እኔ እንጃ ትልቅ ሰው ነው እሱ። እንዴ ምነው ኩያዋን አትፈልግም እንዴ? ትልቅነት እንደ እድሜ መኖር ነው የኔ እናት። ትልቅነት እንደ እድሜ መኖር ያ በጣም ባለጌ ናት እግዚአብሔርን። ቆሻሻ እያሳደዱ የሰው ወንድ መቀማት፣ የሰው ባል በእውነት በጣም ነውረኞች ናቸው። እግዚአብሔርን ደግሞ እሷን ሰፖርት የምታደርጉ አሁን አየኋችሁ ሁለት የማትጠብቃቸው ሰዎች አይቼ እንዴት አይነት ክርስታፍ ናችሁ ግን! እግዚአብሔርን አቡነ ማትያስን የተሳደበ ቆሻሻ ሰው አየሁት። ይሄ ደግሞ ልጋጋ ምን በጣም እኮ ነው የምትገርሙት። እግዚአብሔርን በጣም ነው የሚያሳፍረው እንዲህ አይነት ነገር። ለልጆቻችሁ ልጆቿ ያሳዝኗችሁም የያዘችው ልጆች ደግሞ የሚገርመኝ ጨዋነቷ። ይሄን ሁሉ ስትገፋ፣ ይሄ ሁሉ በደል ሲደርስባት፣ ይሄ ሁሉ ስትዋረድ ራሷን እንኳን ልትከላከል አትወጣም። እግዚአብሔርን በጣም ጉዳችሁ ግን ክርስቶስን ጉዳችሁ። የእሷ በደል እግዚአብሔርን ጉድ ነው የሚያፈላባችሁ በየቤትሽ። እሷ የምታነባው እንባ እግዚአብሔርን ታገኟታላችሁ በአንድም በሌላ። ለዚህ ለልጆች ይቅርታ፣ በጣም ፌቡ ይቅርታ። ሁላችሁ እንዴት ናችሁ? የሆነ ቦታ ስላለው ነው። እሺ ይኸውልሽ ሌልቲ፣ አንቺ ብቻ አይደለሽም ማስፈራራት። የሚገርምሽ ነገር እኔን ከዚህ በፊት እንደዚሁ አስፈራርታኛለች። አጠገብሽ አይስወር ሜሴጁ እስካሁን ድረስ ስክሪንሻት አድርጌ አስቀምጫዋለሁ። እንደገና ደግሞ ሜሴጅ ውስጥም አለ። በሆነ የማይሆን ነገር ስትናገር እንደዚህ በቤተ ክርስቲያን ይሄ የሌለ ነገር ስትናገር በውስጥ መስመር ከዚህ በፊት ፌቡ ትዝ ይልሻል? እንደውም ለጥፌ እንትን ያፈራራችኝን ማለት ነው። እና በውስጥ መስመር ጻፈችልኝ። ምን እንዳለችኝ ታውቂያለሽ?
አጠገብሽ ማን እንዳለ አታቂም። አርፈሽ ተቀመጭ ይሻልሻል። አይስወር ነው የምልሽ ልዕልት። አውጥቼ ለጥፌ ሁሉ ላኪ የምትፈልጊውን ሰው ብያት ነበር ማለት ነው። በጣም አስመሳይ ሴት ናት። እኔ ግን ዛሬ ሲሪየስ ነው የምልሽ። በቃ እንደ ሴት ወርደናል። በዛ ላይ ደግሞ በቃ እኔ እውነት ኢትዮጵያኖች ሴቶች በቃ ማለት እኔ አሁን ግራ እየገባኝ ነው። እውነት ግራ እየገባኝ ነው። በቃ ይሄ ሼም የሚባል ነገር በቃ ከላይታችን ላይ ሙጥጥ አድርገን እንደተዋረድን እንደዘቀጥን ገብቶሻል። የሆነ ነገር ስትናገሪ ቆንጆ በፊሊተር እኔ እና እሷ እስኪ ያለ ፊሊተር እንገናኝና እንተያይ። በፊሊተር ያ ማናትና ቁንጅና ስታከብሪው እኮ ነው። ለሽምግልና ማንም ሽማግሌ እንትን ለማለት ነው እንዴ? ቁንጅና እኮ ስትጠቀሚበት ነው አይደል? ስትኖሪው ነው። ትዳርሽን አክብረሽ ያን የመሰለ ጀግና ባል አምጥታ ሶሻል ሚዲያ ላይ አዋርዳ እንግዲህ አስቡት። ማን ነው ይስማ ነው ምናምን አስብ። ይስማን የሚያክል ትልቅ ኢትዮጵያ ውስጥ በጣም ብዙ ነገርን የምናከብረው ኢትዮጵያ በሙሉ ኢትዮጵያኖች በሙሉ የሚያከብሩት ሰውዬን አምጥታ ሶሻል ሚዲያ ላይ እንዴት እንዳዋረዳቸው አይታችኋል። ያኔ ማለት ነው። እንዲያውም ሊነጋገሩም ይችላሉ እኮ ዛሬ እባክሽ ማታ አሪፍ ነው ስሻሸሸጋ ምሽትም እኮ ብሎ ኤክስ እኮ ሊነግራት ይችላል። እኛ ጋር ኖርማል ነው። አውሮፓና አሜሪካን ኖርማል ነው። ኖርማል የማይሆነው ማን ጋር ነው? ሌሎች ጋር ምናልባት ተስማምተው ሊሆን ይችላል። ምክንያቱም ዞላንጋ ሴትዮዋ ወጥታ ተበድያለሁ ብላ ወይንም ደግሞ ተመሳሳይ ነገር እንደዚ ብር አምጥታ ያረጨችበት ምክንያት እኔ አሁን እዚህ ጋር ለራሴ ሌላ ጥያቄ ነው የሚሆንብኝ። ምንድን ነው በጸሎት መልሰዋለሁ እያለች ነው ይህን ሰውዬ ያ ይሁላ ብር ሲረጭ ይሁላ ብር ሲሰጥ አሁን ካለ ደግሞ ለእኔም አንድ 10 አንበሳ አውረድልኝ ብር ያስፈልገኛል። ግን እንደ ጥያቄ ነው የምጠይቃችሁ። አንበሳው ትክክለኛ ጥያቄ ነው። ከሰማ መታወረድ 10 አንበሳ። ግን እነዚህ ሰዎች በተለይ እንደዚህ ብሩን በብዛት ትኩረት ያደረጉት የሰውየው መለያየት ላይ ሳይሆን ሰውየው ብር መርጨቱ ነው። በቃ አሁን አይታችኋት ነው። እንቁርቴን ብትሆን ብር ተቀብላለች 1000 ብር በውስጥ በኩል ለሆነ ሰው ይረዳ ብላ ማለት ነው። ዋይ እንዴት ተቀበላለች? እኛ ስንቀበለው ያማታል ማለት እኔ እንኳን የሰጠኝ ነገር የለም። ሰውየው ሌላ ሰው ጋር ሲሰጥ እንቁርቴ ያማታል። እሷ ግን ለእርዳታ ብላ ስትቀበል በውስጥ በኩል ተጻጽፋ የኔ ጌታ ያ ጉድ ብለስ ይዞዬ ምናምን ብላ ነው ዋይ። ከዛ ላይ ደግሞ ስለ ትዳሩ መፍረስና መታመም ሳይሆን ስለ ሰውየው ብር መስጠት ነው የሚያማቸው። ሁሉም ብር ሰጠ ነው እንጂ ሰውየው ለምን ሄደ የሚል የለም። ለምን ሚስትየውስ አልፈለገችውም? ምናልባት ሚስትየው ያልፈለገችው የራሷ ምክንያት ሊሆን ይችላል። ወጥታም ያላለችበት እንግዲህ ስናያት ሚስትየው ወጥታ በመዝሙር ትደንሰዋለች፣ አይገልጻት። የአስቴር አይደለም እንጂ በደንብ ነው የምትደንሰው ባለቤቱ። መደነስ ከቻለች መድረክ ላይ ወጥታ የኢየሱስን ስም አንስታ ማመስገን ከቻለች ያለባትን ችግር በትንሹ መጻፍ አያቅታት። ተስማምተው ቢሆንስ ተከፋፍለው ቢሆንስ ብሩን ፈረደበት። ከአንቺ ጋር ተጋባ። እኔማ እዚህ ከመጣም አለቀው። ሜላት አለቀላት። በነገራችን ላይ ብቻ ይምጣ ሰውየው፣ እስቲ ይምጣ እዚህ ጀርመን። ቀጥታ እየነዳሁ ሂጄ ለምን እኔ ፖሊስ አይዘኝም? እየነዳሁ ሂጄ እሱን ነው። ሴትዮዋ አትፈልግም ይሆናል እንቁርቴ ዝም ብላ የምትንጨረጨው ወይ ሚስትየው እንቁርቴ ናት ወይ እኔ አሁን ተገለባበጥብኝ። ምናልባት ሚስትየው እንቁርቴ እንዳትሆን አሁን ጠርጥር ያለው። ምክንያቱም እኔ በሰው ባል እንደዚህ አንገበገብም። ምን አገባኝ? ወይስ እንቁርቴ የተከፈለች ነገር አለ ከሴትዮዋ? ንገሪ እና እኛ ምንረፍ። ለእኛ ተክፈለን እኛ እንለፍልፍ። ደግሞ በዛ በኩል ተመለዞ እያለን ማለት ነው። እባክህ አትሂድ ምናምን እያለን እንለፍልፍ። ፋሲካ እኔ ወደዚህ ነገር ምን ይመስላችኋል እናንተ? አሁን እዚህ ጋር ምንድን ነው ልንጨብጥ ያልቻልነው ነገር? ለማውራትም ለማማትም አንበሳም ለመቀበል ምንም አልሆነልንም።
ምንም አልሆነልንም። እና እኔ መሰለኝ እንደኔ አስተሳሰብ እንቁርቴ ይዞዬ ኤክስ ናት። በቃ እኔ ደምድሜ ያለ ራሷ ናት። በቃ እንዲያቃጥላት ይዞዬ ኤክስ ናት። ምክንያቱም ሂዱና እዩ፣ እቺ ሙጀሊያ መጋጫ 1000 ብር ተቀብላለች። አስባችሁታል? 1000 ብር 1000 ብር እንዲያውም ስሜን እንዳታነሺ መስጠቴን እንዳታነሺ ብሎ ተቀብላለች። እውነት ይሄ 1000 ብር የሚስቱ ሀቅና የእሱ ሀቅ ተንገብግባ ስንት ነገር ሰርታ መከራዋን አይታ ካመጣት 1000 ብርም ሆነ 100,000 ብር እኮ አንድ ነው፣ መነሳት የለበትም። እሷም ስትቀበል የፋሲካን ምክር ዞዬ ከሚስቱ ጋር ተማክሮ አይደለም የሚሰጥ። እንዲያውም በውስጥ በኩል የተቀባበለች እች ሙሰኛ እች ጉበኛ ሚስቴ እንዳሰማ ሰው እንዳይሰማ ከተባለ ሚስቴም እንዳትሰማ ነው እኮ ገብቷችኋል? ሚስቴም እንዳትሰማ ነው። እኔ ጋ የገባውን ብር እኔ ጋ የገባውን ብር ወስጄ ለድሃዋ እናት ሰጥቻለሁ። ግን አንተ የረዳኸው ያንተ ኢንቴንሽን ሀቅን፣ እውነትን፣ የምስኪን ሴትን ሀቅ አፌን ለመሸበብ ጥሩ ሰው ለመባል ኦኬ፣ ከልብክ ከደግነት ድሃን ለመርዳት ሳይሆን ሌሎቹን ላይ እንደሰራኸው እኔን አፍ ለማሰጋት አፌ ላይ ሉጋም ለማበጀት ነበር። እኔ እንደዚህ አይነት ሴት አይደለም። እውነት ነው። ስለዚህ ይሄ ነው ውዶች፣ ጀግና ወንድ ነው፣ የወንድ ወንድ ነው፣ አንበሳ ነው። እሱም ባየ አይኔ አንተን እንዴት ላይ ይችላል? አንተን አይነቱን እንዴት ላይ ይችላለሁ? የኔ ባል የጀግና ጀግና ነው፣ የወንድ ወንድ ነው፣ የቆንጆ ቆንጆ ነው። እሱን አይቼ እንዳንተ አይነት ሽራፊ ሽበታም፣ የእንጨት ሽበት ቅሌታም፣ ሴሰኛ ሽማግሌ ወንድ እንዴት ላይ ይችላል? እንዴት ላይ ይችላል? አሁን እኔ ፐርሰናል የሆነው ኖ ምን መሰለክ ፓስተር፣ ፐርሰናል የሆነው ፓስተር አለ እዚህ ባይዘው ፐርሰናል የሆነው ልታናገረኝ ትፈልገኝ ነበረ ስላልክ እዚህ አፕ ላይ አይኔ ውስጥ የሚገባ ወንድ የለም። በእግሬም በእጄም ፈርማለሁ። ማን ነው ወንድ እዚህ አፕ ላይ? ጻፉልኝ። ማን አለ ውዶች? ማን አለ? እኔ ኔቨር እንዳንተ አይነቱን አላየም። ገንዘብ ስላለክ ምኞቴን ይዤ ቲክቶክ ላይ አልመጣም። የኔ ኢንቴግሪቲ $1000 አልታማም። ጨርስኩ። አንተ ሴቶችን በገንዘብ መግዛት ለምደ የሰው ልጅን በገንዘብ ህሊና፣ አይምሮ፣ ኦፒኒየን በገንዘብ መግዛት ለምደክ እኔ ጋር ስትመጣ ግን ትቆማለህ። እኔ ጋር ስትመጣ ትቆማለህ። ከዛ እንትናን ዲፋሜሽን ብላል አይደለ? this is defamation። ካራክተሬን አሳሲን ለማድረግ ቢውልድ ያረኩትን ኢንቴግሪቲን ሰው የሚያቀኝ በሐቀኝነቴ ነው። ትናንትና ደግሞ ነፍሴም ትሬት እንድስደረግ ደም እንፋሰሳለን ስባልም ነበር አሉ። ደም ለምንድን ነው የምንፋሰሰው? እኔ እኮ እህትክ ነኝ፣ በጌታ እህት ነኝ፣ በአገርም አንድ ሀገር ነን። ምን አጠፋው? እኔ ምን አጠፋው? አንተ መራቢያ ካልህን አቀባብለክ በየእንትኑ ስትንከራተት እኔ እኮ ያልኩት ተረጋጋ አባዬ፣ ሚድ ላይፍ ክራይሲስ ነው። አርጅተሃል፣ ግን ልብ ካብጦብክ ነው። ወጣት ሆነክ ያላገኘውን ገንዘብ አርጅተክ አግኝተኸው ከወጣት በላይ እሽኮለሌ ካላልኩኝ እያልክ ነው። ከወደክ ትሰበራለክ ነው ያልኩት። ይሄ እኮ የእህትነት ምክር ነው። ይሄ እኮ በጣም 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 ለምትወዱት ሰው እኮ የምትመክሩት ምክር ነው፣ ብታስቡት ማለት ነው። ማለት ደህና አይምሮ ያለው ሰው ይሄንን ያስባል። የምሬ ነው። ያ ጥይትህን አቀባብለክ ማትሄድበት የለም። እኔ ራሱ ጀርመን ያለ ሰው ጋር ጉዳይ እንዳለክ ያወቅኩት ሉፍታንስ በማየው ኤርላይንስ ነው። ያ ኤርላይንስ የት እንደምትሄድ ዱባይ ሊሄድ ነው፣ ቱርክ፣ ኢትዮጵያ፣ ጀርመን
ቦስተን ኦኬ። ከዛም በኋላ መስጠት በመቻሌ እግዚአብሔር ይክበር። የረዳት ማናት? ሆምለስ የሆነች አራስ ሴት ለሩጫ እዚህ ዲኤምቪ መታ በያሬድ ዲኤምቪ በኩል እርጃት ተብዬ ተጠይቄ እኔ ፕላትፎርሜን እና ጊዜን ሰጥቼ የተረዳች ሴት። ብዙ ሰዎች በዛን ጊዜ የነበራችሁ የረዳችሁ ሰዎች አንድ ቁጥር ጻፉ። እነ ሪል ኦርጋኒክ ረድታለች፣ ብሬኪንግ ኒውስ ረድታለች። በጣም ብዙ ሰዎች ረድተዋታል የዛን ቀን ማለት ነው። እና ይኸው አያ ለጌታ ይክበር አለ ራሱ። ከዛም በኋላ ላኩለት። እቺ ሴት ናት። አም ሶሪ የተቸገረን ሰው ማሳየት እንትን አይለኝም። እኔ ፕላትፎርም ላይ ነው። ይኸው ጸዲም ነበረ፣ ላቲም ከኔ ጋር ነበረ፣ ፒነት ነበርሽ ከኔ ጋር፣ ያሬድ ዲኤምቪም ከኔ ጋር ነበረ። የፈንድሬዘሩ ባይ ዘ ዌይ መንግዜም ቪዲዮ ደግሞ አለ። ቪዲዮንም አመጣለሁ፣ ቪዲዮ አመጣለሁ። ወራዳ ሽማግሌ ከዛን ይኸውላችሁ እቺ ልጅ ናት አሉ። እቺ ልጅ ምስኪንዬ ልጅ ናት። እቺ ናት እርጉዞና ለሩጫ መታ አራስ ሴት እንትን የሆነችው። ከዛም በኋላ ይኸው እቺ ናት ልጅቷ። I just want to say thank you by the way የልጅቷ እየሞላልን ነው። 4000 ብቻ ቀረ ምናምን አለ። 400 ብቻ ቀረ። ወደ 5000 ነበረ ጎሌ መሰለኝ። 4000 ወይ 5000 ነበር የዛን ቀን ጎሌ። በቃ ማይ ፕላን እችን ሴት ረድቼ ስልክ ሲንፋቀቅ እሺ ሶሪ እና ከዛን ያ ይሄ ነው። ከዛን እንደዚህ ያለ እንደዚህ ላከ ምናምን ማንነቴን አትናገሩ። እኔ ብሆን ግን ኦኬ ከተቀበልኩ በኋላ ሰው እንዳትሰማ ብላይ ሚስጥር እንደብቄል ነበር። ኖ ኖ ኖ ኖ ኖ ኖ አንቺ ክርስቲያን ኮንሽና ለሰው ሀቅ የምትቆሚ ከሆነ ለሚስትህ ነገር አትይ ነበር። ከሚስት ጋር ሆነ ብሩን ላክልኝ። ሚስትህ ታውቃለች ወይ እንደዚህ አይነት ነገር ስታደርግ ማለት ነበረብሽ። ይሲ አንቺ ራስሽን ለመሸጥ በቂ ስላልሆንሽ ዝፍዝፍ ኤሊ ቆሮቆንዳ። አንደኛ ቆንጆ ሴት ስታይ ታብጃለሽ። እንኳን በዚችኛዋ በወጣቶቹ በህፃናቶቹ ቆንጆች ታብጃለሽ። አንቺ እኮ በዲቦራ አይቀነሽ እኮ ነሽ። እንዳንቺ ግድንግድ ባለችበት ሰላም እንዲያውም ትንሽ ከስታለች። ገብቶሻል? አንቺ የማንም ውክልና ተሰጥቶሽ አንቺ ስለ ሰው ሚስት፣ ስለ ሃይማኖት፣ ስለ ፖለቲካ፣ ስለ መናገር ማትቺ ጉሬላ እኮ ነሽ አንቺ። ዘንዶ ታውቂያለሽ? ብቻውን የሚውጥ ሰው ሲበላ ሰው ምናምን ሲያደርግ ደስ የማይልሽ ምርጥ ሰይጣን እኮ ነሽ። በልጅ ልጆች የምትቀኝ ዝፍዝፍ። ምን ይላል መሰለሽ አማራ፣ እባብ የሆዱን አይቶ እግር ከለከለው ይላል። አንቺ ነሽ። አንቺ ቢሳካልሽ ልንገርሽ፣ የዞዬ አሩን እየላስሽ ነው የምትኖር። አሩን እንዳንቺ ደግሞ ግምና ከብታለ እንዴ? እንዳንቺ ሆዳም አለ እንዴ? ችጋራ የለም እኮ እንቁርቴ። ችጋርማ ስላለብሽ እኮ ነው ልጆችሽን አሜሪካን ቁጭ ብለው ጥሩ ትምህርት ማግኘት ሲችሉ፣ የተሻለ ህይወት ማኖር ሲችሉ፣ የተሻለ ሕክምና የሚያገኙበት ላይ ራስሽን ወዳጅ ስለሆንሽ፣ ሌባ ስለሆንሽ፣ ወሮ በላ ስለሆንሽ፣ ያ ችግር ስላለብሽ አብደሽ ስትንከራተች ስለሆነ ልጅሽን ተቀምተሽ ኢትዮጵያ ሄዱት። አንቺ ስለ ሰው ባል ከማውራትሽ በፊት፣ ስለ ሰው ህይወት ከማውራትሽ በፊት ስለ ራስሽ አውሪ። ስለ ራስሽ አውሪ። አንቺ የምታነቃንቂው አቧራ፣ እኔ ከአንቺ ሰምቶ ሰው አቧራ ሲያስነሳ የአንቺ ቢጤ ደደብ ስለሆነ ነው። ደደብ ስለሆነ ያ ውሸታም ነሽ አንቺ። እውነት እንኳን ቢኖር ልንገርሽ አይደለ፣ አንቺን የሚያምንሽ ሰው የለም። ውሸታም ነሽ።
እውነት ደግሞ እንደሌለ የማውቀው ሚስትየው ራሷ ያ እውነት ካላት ራሷ ፔጅ አላት። ኢቨን ዓለማዊ ሰዎች የማታምን ከሆነ ክርስቲያኖች አሉ፣ ክርስቲያኖች ጋር ትሄድ። ክርስቲያን ፔጅ ያላቸው ክርስቲያን ወንድሞች አሉ፣ ክርስቲያን እህቶች አሉ። ተበድያለሁ የምትል ከሆነ እዛ ትሄድ። ከቤተ ክርስቲያን ካለፈ ክርስቲያን ፔጅ ላይ፣ የክርስቲያን ፔጅ ካለፈ ደግሞ ራሷ ፔጅ አላት ትጻፍ። እንዲህ ሲሰደብ ባሏ እንደዚህ ሲደረግ ከነሱ እውቅ ትልቅነት እድሜና ካላቸው እምነት በጣም ይደብራል፣ በጣም ይደብራል። ከተለያዩ ምን ካሉ መብቱ ነው፣ የፈለጉን ነገር ማለት መብቱ ነው። ከተለያዩ ያ በቃ ዋናው ተለያይተው በሰላም መኖርን የመሰለ ነገር የለም። ከመገዳደል ከመደባደብ በዚህ እድሜ ማለት እነሱ ትልልቅ ሰዎች ናቸው። ህፃናቱ ወጣቶች ቢሆኑ ኦኬ ሶሻል ሚዲያ ይሄ እኮ በጣም ነው የሚደብረው። ምን ለልጆቻቸው እነሱ ትልልቆች ስለሆኑ ከዛ ላይ ክርስቲያኖች ናቸው። ከዛ ላይ የራሳቸው የሆነ ገንዘብ አላቸው። ምንድን ነው እንደዚህ የሚያደርገው? ስም እኮ ሰው እኮ የራሱን ስም እኮ መጠበቅ አለበት። የሚዲያ ሰዎች አይደሉም። የሚዲያ ሰዎች ቢሆኑም እንኳን በዚህ መልኩ የምናያቸው ሰዎች አይደሉም። ስለዚህ በሽታሽን ታከሚ ወይ ቤተሰቦች ወስደው የሆነ ቦታ ያርጉሽ። ሁል ጊዜ ሄደሽ እንደተዋጋሽ ስም እንዳጠፋሽ ልሻለሽ። ውሻ ውሻለች ከብት ሰይጣን አንቺ ላይ ነው ሰይጣን የሰፈረ ሰይጣን የሰፈረብሽ ሴት ባለጌ ስድ። አንድ እውነት የለሽም። እኔ 100% እነግርሻለሁ። አንድ እውነት የለሽም። መድኃኒዓለም ነው የምልሽ። አንድ እውነት የለሽም። ከአንቺ ብሰማው ራሱ ውሸትሽ ነው፣ በቃ ውሸትሽ ነው። ምክንያቱም እንዲህ ሊያንገበግብሽ አይገባም። እንዲህ የሚያንገበግብሽ የራስሽ ኬዝ አለው ማለት ነው። የራስሽ ጉዳይ አለ ማለት ፕላን ያደረግሽው ነገር አለ። ኦፍኮርስ አግኝተሽ ነው፣ ነገርኩሽ እኮ አሁን ነው የምትልሽው። አሁን እንዲህ የምታንቋሽሽው ሽማግሌ ነው። የአንቺ ባል ከምን የተሻለ ነው? የአንቺ ባል አይታወቅም እንዴ? ስለበደልሽው እንትን ስላልሽው ነው እንጂ በእድሜ እኮ ከእንትና እኮ አይበልጥም፣ ከዞይ እኮ አይበልጥም። አናውቀውም እንዴ? አቀርጭጨሽ አሳብደሽ ቆሽቴውን አሳረሽው እንትን ስለሆነ ነው እንጂ ምንድነው ልዩነታቸው? ልዩነታቸው አይታየኝም። ያንቺ ባልና እሱ አንቺም እንደዛው ምንም አንቺም እኮ ምንም ከዙ ያንቺ በምንድን ነው የምታንሺው? እስቲ ንገሪኝ። በቁመና ነው በውፍረት ነው? አንድ ናችሁ፣ እድሜም አንድ ናችሁ። ምንድነው ያንቺ እንትን? እንዲያውም ያንቺ አንገትሽ መሰብሰብ። እስቲ አንቺ ቆመሽ ፎቶሽ ይውጣ ከዙ ይልቅ ልብሱ ያምር ማንሽ ወአሪዩ እኔ እኮ በጣም ታስቀኛለች። እግዚአብሔርን በጣም ነው ታስቀኝ። እስቲ አንቺ እሱ የለበሰው ልብስ አይደለም ዓለም ላይ ያለ ቆንጆ ልብስ ልበሽና ውጭ። እስቲ ነይ ውጭ። ቁጭ ካልሽበት የማትንቀሳቀሽ እኮ ኮተት እኮ ነሽ። ኮተት ቦንዳ እኮ ነሽ። እንትን ውስጥ ቦንዳ ውስጥ ልብስ ገብቶ ቦንዳ በቃ ሰልባጅ ልብስ የለም ጥቅ ብሎ የሚመጣው እንዴ። አንቺ አትበልጭም እንዴ? እሱ ስቢውም ሊሆን ይችላል። አንቺስ እንደውም እድሜሽ በልጅነት ሸይንን ያከልሽ። እኔ ልጅ ነኝ ልጅ ነኝ እኔ። የትኛው እውነትሽ? አንቺ የትኛው እውነትሽ ነው ግን? እኔ መድኃኒዓለም እንደምትሽ የትኛው እውነትሽ ነው? አንቺ ምን እውነት አለሽ? አንቺ እውነት ታውቂያለሽ? አንቺ እኮ ሰይጣን ከመሰራቱ በፊት እኮ ሰይጣን ተረግሞ ወደ መሬት ከመውረዱ በፊት እኮ አንቺ ነሽ የተወለድሽው። አንቺ ነሽ የወረድሽው። እንዳንቺ ሰይጣን አለ እንዴ? እንዳንቺ እኮ በምድር ላይ የለም እንዳንቺ ሰይጣን። እኔ ነገርኩሽ፣ የመጀመሪያ የመጨረሻም ሰይጣን አንቺ ነሽ። እድሜ ልክሽ የምትዋሽ አጋንንት የሰፈረብሽ። በነገራችን ላይ አጋንንትና አጋንንት የሰፈረበት የሚለያዩ ለምንድነው ታውቃላችሁ? አጋንንት አንድ ሆኖ ነው የሚፈጠረው። አጋንንቶች የሰፈረበት ደግሞ ማት አጋንንቶች ላይ አንቺን አጋንንት ራሱ አይችልሽም። አጋንንቶች ከአጋንንት ጋር ቢጋጩ ራሱ አንቺ አጋንንቶች ነሽ። አጋንንት ደግሞ አንድ ነው፣ አትቻይ። ምክንያቱም እነዚህ አጋንንቶች በሙሉ አንቺ ላይ ናቸው ያሉት። የአጋንንት መሰብሰቢያ ማደሪያ መስፈሪያ ነሽ። በየቀኑ ሰው ምትበይ እድሜ ማታቂ፣ ጾታ ማታቂ፣ ሃይማኖት ማታቂ ያ መርዝ ነሻች። እንቁርቴ ልጆችሽን ቀቅለሽ የበላሽ የጉሬዛ እናት አንቺ መታመን የለብሽ።
ኔቨር። እሷ ራሷ ልንገርሽ አይደለ ለአንቺ የነገረችሽ ዕለት ችግሯን እውነት አንቺ የዞላ የዞዬ ሚስት ችግር አለብሽ ማለት ነው። እውነትን ፈልገሽ ከሆነ እንደዚች አይነት ሴት ጋር መሄድ የለብሽ። እውነትን የምትፈልጊ ከሆነ ማዕት የሚዲያ ሰዎች አሉ፣ ህግ አለ፣ እዛ ነው መሄድ ያለብሽ። ብሬ ጠፍቷል የምትይ ከሆነ ብሬን አጥፍተዋል ቤቴን እንትን ብለዋል የምትይ ከሆነ ህግ ጋር ነው መሄድ ያለብሽ። አንቺ ራስሽ ችግር አለብሽ ማለት ነው። እቺ ሴትዮ ጋር የሚሄድ ሰው በሙሉ ችግር አለበት። ሰይጣን ነው ማለት አጋንት አለበት። ለእኔ ይቅርታ አድርጌልኝና አንቺም ማለት ሳይሆን አጋንት አለባቸው፣ አጋንት አለባቸው። እቺ ሴትዮ አዛኝም አይደለችም፣ በገርፈችም አይደለችም። በሽተኛ ናት፣ በሽተኛ ለራሷ ልትወስድ ነው እንጂ ምንም ጥያቄ የለው። እሷ መጀመሪያውንም ታርጌት የምታረገው እንደዚህ አይነት ነገር ነው። ሌላው ለቶፒክ ነው የምትጠቀም። እናንተ እሷን አታውቋትም። አሁን አንዳንድ ነገሮች ለጊዜው ተወት ታረግና ለቀቅ ታረጋለች። ጭንቅላቷ ግን ታርጌት ያለው እንደዚህ አይነት ቦታ ላይ ነው። እኔ ስለማውቃት ባህሪዋን ስለማውቀው ገንዘብ የሚበላበት ቦታ ላይ ፎሎ የሚገኝበት ቦታ ላይ ትኩረት የሚገኝ ግን አይሆንላት። ምክንያቱም አትችልበት። ትሞክራለች ግን አትችልበት። እንቁርቴ ልዕልት የምትባል ያ በርሜል ቦንዳ እኮ ነሻለች። የሰውን ደም የምትጠጪ ሴጣን አጋንንት። አንድ ሰው እንትን አይልሽ እዛምና ከስዛምን እኔ አንዳንድ ጊዜ ራስሽን እንዴት ነው የምታዩ? እኔ አሁን ራስሽን እንዴት ነው የምታዩ? አንቺ ትራምፕ እንኳን እኮ እንዳንቺ አይሆን። ትራምፕ ፕሬዚዳንትሽ እንዳንቺ አይሆን። እኔ ህጉንም የምታውቂው አይመስለኝም። እከክ ፋንድያ ቄትሽን እንኳን አትታጠቢ። 9 ሰዓት እዛ ስትቀመጭ አንድ ሽንት ቤት ስትሄጂ ራሱ አለሽ። እንዳንቺ ያለውን የጠነባ የገማ የሰው ትዳር ውስጥ ገብተሽ ራሱ እኔ አቅልሃለሁ ስትይ ሌባ። መጀመሪያ ራስሽ $1000 ስትቀበይ ሂድና ለሚስት ንገራት ማለት አለብሽ። ከአንቺ የበለጠ ሌባ አለ እንዴ? ሚስቱን አታለው እንዲሆነ መገንዘቡን የባረች እንትን አለበት። ከበሉት አንደኛው አንቺ ነሽ ማለት ነው። እነዛ በግልጽ ነው እኮ የበሉት። እነዛ ተቸግረው አሁን አንቺ ችግር የለብኝም ነው አይደለም የምትይው? ችግር ከሌለብሽ ታዲያ ለምንድን ነው ሰውን የምታስረጅው? ራስሽ አትፈጪው እንዴ? ይኸውልሽ እሱ በፊት ለፊት የሚሰጠው በፊት ለፊት አምላክም ሰይጣንም ያያል፣ ታዛቢም መካሪም ወቃሽም ያያል። አንቺ በውስጥ ስትወስጂ ማናየሽ? አምላክሽን የከዳሽ ከሃጂ አይደለሽ እንዴ? አንቺም ከዛ ከሞተው ከሚስትየው ጠፋ ነደደ ከምትዩ ቤት ውስጥ $1000 ወስደሻል። ለእኔ አይደለም ማለት በአንቺ በኩል ለአንቺም ሆነ በአንቺ በኩል ነው እየመጣ ያለ። ከአንቺ የበለጠ ይኸውልሽ ይሄ ስቴፕሽ ነበር፣ አልተሳካልሽም፣ ተቋረጠ። ዛሬ $1000 ወስደሻል። ያ ትቀርቢያለሽ፣ ነገ ደግሞ ለራስሽ አመቻች። አሁን ዛሬ ማንም ሴት ትውሰደው፣ በቃ ያን ያቃጠለሽ አንቺ ሌባ ነሽ። እግዚአብሔር ምስክሬ ነው። ሌባ ወሮ በላ ኃጢአተኛ እንደውም አንቺ መወገር ካለብሽ እንደውም አንቺ ነሽ። ምክንያቱም ራስሽን እንደ ጻድቅ አይተሽ እኔ ንጹህ ነኝ፣ ሁል ጊዜ እኔ ንጹህ ነኝ የሚሉ ሰዎች ከጀርባቸው አይደለም ከፊት ለፊታቸው ነው ኃጢአቱ ያለው። ኃጢአተኛ እንደውም አንቺ ነሽ። ከምታያቸው በሙሉ ህይወታቸውን እንዲያርጓቸው ከምንላቸው አንቺ ታመጫዋለች። ሌላው የሚያወራ ጥርጣሬ የሚኖራ ወንድና ሴት አለ። አንቺ ግን አንደኛዋ ሌባ ነሽ። አንደኛዋ ሌባ ዛሬ ሲወጣብሽ
ነው እንትን ያልሽው። እኔ ሀቀኛ ነኝ እውነት አለኝ ምን ጽሁፍሽ ላይ እኮ ያስታውቃል። ጽሁፍሽ ላይ የምርቃትሽ ብዛት ከፊራም ጋር ተመሳሳይ ነው ያልሽው። ንጹህ ስትሆኚ $1000 አለ 10 ሳንቲም ከዚህ ሰውዬ መቀበል በቃ እኔ ሰው ንብረት አልፈልግም ካልሽ 10 ሳንቲም 10 ለእርድ ብሎ ነገር የለም። እርዳታም ሰጠሽው ቂጥሽንም ጠረግሽበት በዛ ብር በአንቺ ስም ነው የተጠየቀው ሰውዬ አይደለም። ታዲያ ለምን የዛ ሰዓት ይህንን ብር ስታወጣ የአምላክን ፈርተ ለሚስትህ አማክረሃል ወይ? ለእርዳታ ነው አይደል የሚሰጠው? አየሽ፣ እንዲያውም ይሄ እኮ ለእርዳታ ነው የሚሰጠው። ለእርዳታ ስለምሰጥ ንገራት፣ እሷም እርግጠኛ ነኝ ደስ ነው የሚላት ማለት ነበረብሽ። በድብቅ የወሰደችውን የልጆቹን ገንዘብ ትመልስ። የትኞቹን ልጆች አየሁት እኮ እሱን እኮ ነው የምልሽ። የሆነ እርዳታ ብላ $1000 የወሰደችው ራሷ አውጥታ ለጥፋውት የእሷ ፎቶ አለው አየሁት። እዚህ ጋር እቺ ሴትዮ ውሸት አለባት፣ በቃ ውሸት አለባት። በታገኝ እኮ አልኳችሁ አይደለም። ዞዬ ክርስቲያን የተባለውን አይደለም እንዲያው ደግሰሽ በህዝብ መሀል ነው የምታገቢው። አንቺ የተሻለ ባል ኖርሽ ነው ወይ ነው ያ ባልሽ ሁሉም ያውቀው። በምንድን ነው ያንቺ ባል የሚሻለው? ክፉነትሽ ራሱ ሲያስጠላ። በቃ ከሆነ ዲኮር ላይ ነው ያነሳችሁት። ሌላ ሰውስ ቢሆን ሰው እኮ ሁሉም ነገር ለነገሩ ሌባ ሰው ነው እንደዚህ ሌባ የሚጠረጥረው። ብርጭቆም ላይ ፎቶ የሚያነሳው ምን የሚለው ራስሽ የሰራሻትን ስራ ነው። ራስሽ ባልሽ ላይ ሰራሽ። እኔ አንቺ አህያ ደግሞ የአንቺ ታሪክ ቢወራ አሁን እኔ እንደ ባወራው ታውቂዋለሽ ከየት እንደሚወራ በኋላ ደግሞ ጣጣ ታመጭብናለሽ እንጂ ከአንቺ የበለጠ ሴተኛ ዳሪ ሸርሙጣለን የለም። ክፍታፍ የአንቺ እንዲያውም በነፃ አይደለም እንዴ? እከክ ወሮ በላ ስታስጠላ። ምን ቀን ነው አንቺ እዚህ ውስጥ የመጣሽው? ምን ቀን ነው? እኔ